ይህ ተክል የፊዚክስ ሕግን ይጥሳል፣ ሱስን አይታገልም፣ ይሰርዘዋል፣ ጭንቀትን አያክምም፣ ያጠፈዋል። ሳይንቲስቶች ተአምር ይሉታል፣ ፖለቲከኞች መርዝ ነው ይሉታል፣ ቢሊዮነሮች ግን ሚስጥር አድርገውታል። በጋቦን ጫካ ውስጥ የተጀመረው ይህ የ30 ሰዓት የሞት ጉዞ አሁን የዓለምን ሕክምና ኢንዱስትሪ ሊያናውጥ ተነስቷል። አእምሮ እስር ቤት ሊሆን እንደሚችል አስበህ ታውቃለህ? ለዓመታት የገነባው ሱስ የጭንቀት ደመናና አላስፈላጊ የሆኑ የትዝታ ፋይሎች አእምሮ ሞልተውታል። ነገር ግን በአፍሪካ ጫካ ውስጥ አንድ ምስጢራዊ ቁልፍ አለ። ስሙን ጥቂቶች ብቻ ያውቁታል። ኢቦጋ። ይህ ተክል መድኃኒት አይደለም፣ የአንጎል የፊዚክስን ሕግ የሚቀይር ሶፍትዌር ነው። የ30 ዓመት የሄሮይን ወይም የሲጋራ ሱስን በ24 ሰዓት ውስጥ ያጠፈዋል። ግን አንድ ትልቅ ጥያቄ አለ። ይህንን የመሰለ ድንቅ ፈውስ ለምን በመላው ዓለም ታገደ? ለምንስ አሜሪካ እንደ አደገኛ መርዝ ፈረጀችው? ኢቦጋ የሚገኘው በመካከለኛው አፍሪካ በተለይ በጋቦን ነው። ኢቦጋ ይባላል። ይህ ተክል እንደ ማንኛውም መድኃኒት አይደለም። በውስጡ ኢቦጋን የተባለ አልካሎይድ ይዟል። በአሁኑ ሰዓት በሜክሲኮ እና በፖርቹጋል እና በታይላንድ ያሉ የቅንጦት ክሊኒኮች ለአንድ ሳምንት ሕክምና እስከ $25,000 ያስከፍላሉ። የዓለም የሱሰኝነት ገበያ አዲክሽን ማርኬት በዓመት $40 ቢሊዮን ያንቀሳቅሳል። ኢቦጋን ግን ይህንን ገበያ ዲስራፕት ሊያደርገው ይችላል። ምክንያቱም እሱ ደንበኛ አይፈልግም፣ ፈውስ ነው። ዛሬ ስለተከለከለው የቢሊዮን ዶላር ሚስጥር፣ ስለ ቢግ ፋርማ ሴራ እና ስለ አእምሮ ድብቅ ፎርማት በተን በጥልቀት እንመረምራለን። ይህ ማለዳ ፖድካስት ነው። አእምሮ ውስጥ ሪሴት የሚባል በተን ቢኖር ምን ታደርጋለህ? የ30 ዓመት ሱስን፣ ያደቀቀን ጭንቀትና መጥፎ ትዝታን በአንድ ምሽት ጠርጎ የሚያጠፋ የአእምሮ ፎርማት። ይህ ኢቦጋ ነው፣ የአፍሪካ ጥቁር ወርቅ። በአፍሪካ ጫካ ውስጥ ለዘመናት ተደብቆ የቆየ አሁን ግን የቢሊዮን ዶላር የኢንዱስትሪ ሴራ መሃል ላይ የሚገኝ የታገደ ተአምር። አንድ ጊዜ ትቀምሰዋለህ፣ አእምሮ እንደ አዲስ ስልክ ሪሴት ይሆናል። ግን አንድ ወጥመድ አለ። ይህንን አዲስ ህይወት ለማግኘት ለ30 ሰዓታት ወደ ሞት ዓለም ሂደህ መመለስ አለብህ። ለመሆኑ ይህንን ታምረኛ መድኃኒት ዓለም ለምን ታግደዋለች? መልሱ ቀላል ነው። ገንዘብ፣ ቢዝነስ። የዓለም የሱሰኝነት ገበያ በዓመት ከ$40 ቢሊዮን በላይ ያንቀሳቅሳል። ቢግ ፋርማ የሚፈልገው ፈውስ ሳይሆን የሰው ልጅ አእምሮ ልክ እንደ ኮምፒውተር ነው። ሲወለድ ንጹህ ነው። እያደገ ሲሄድ ግን ቫይረስ ይገባበታል። ያ ቫይረስ ሱስ ይባላል፣ ጭንቀት ይባላል፣ ወይም ስቃይና ትዝታ ይባላል። አሁን ባለንበት ዓለም አብዛኛው ሰው የሚኖረው በዚሁ የተበላሸ ሶፍትዌር የተጨናነቀ ነው። አንድ መራራ እውነት ልንገርህ፣ በዘመናዊ ዓለም ጤና ሸቀጥ ነው። አስበው፣ የዓለም የፋርማሲ ኢንዱስትሪ በሱስ ማስታገሻ መድኃኒቶች ብቻ በዓመት $40 ቢሊዮን ያንቀሳቅሳል። የእነሱ የቢዝነስ ህልውና የተመሰረተው በአንተ ህመም ላይ። ኢቦጋ ለእነሱ የሞት ሽረት ጠላት የሆነባቸው። ኢቦጋ በየቀኑ የምትወስደው ኪኒን አይደለም፣ አንዴ ወስደህ የምትሰናበተው ፈውስ እንጂ። ይህ ደግሞ ለቢዝነስ አዋጭ አይደለም። ስለዚህ ምን አደረጉ? ይህንን የአፍሪካ ወርቅ አደንዛዥ እጽ ነው ብለው ፈረጁት። እውነታው ግን ተክሉ አደገኛ ሆኖ ሳይሆን ትርፋቸውን ስለሚገድልባቸው ነው የታገደው። ግን ይህ ተክል እንዴት ነው የሚሰራው? በምክንያት እንየው። ሱስ ማለት በአንጎል ውስጥ የተሳሳተ የኤሌክትሪክ መስመር ማለት ነው። ልክ በሳር ላይ በተደጋጋሚ ስንሄድበት መንገድ እንደሚሰራው ሁሉ ሱስም በአንጎል ውስጥ የራሱን አውራ ጎዳና ይሰራል። ኢቦጋ ወደ አንጎል ሲገባ
GDNF የተባለ ፕሮቲን ያመነጫል። ይህ ፕሮቲን ምን ያደርጋል መሰለ? ያንን የሱስ ጎዳና በኤሌክትሪክ የንዝረት ኃይል ያፈራርሰዋል። ከዚያም የነርቭ ሴሎችን እንደገና እንዲያቆጠቁጡ ያደርጋል። ይህ ሂደት ኒውሮፕላስቲሲቲ ይባላል ወይም የአንጎል ዳግም ግንባታ ይባላል። በአጭር አማርኛ ኢቦጎ የአንጎልን ሃርድ ዲስክ ሙሉ ለሙሉ አጽድቶ እንደ አዲስ የተገዛ ኮምፒውተር ንጹህ አድርጓል ማለት ነው። ይህ ሂደት ግን ቀላል አይደለም፣ ዋጋ ያስከፍላል። ሕክምናው 30 ሰዓት ይፈጃል። ኢቦጋን በምትወስድበት ቅጽበት ሰውነትህ ይዝላል፣ የልብ ምትህ ይቀንሳል፣ እናም መንፈስህ ከስጋ ትለያለች። በዚህ ጊዜ አእምሮ ውስጥ ትልቅ ስክሪን ይበራል። የልጅነት ጊዜ፣ የሰራኸው ስህተት፣ የደበከው ሚስጥር፣ ሁሉም እንደ ፊልም ይታያል። ኢቦጋ እውነትን እንድትጋፈጥ ያስገድዳል። ብዙዎች ይህንን ጊዜ የነፍስ ኦዲት ይሉታል። ህመሙ፣ ጩኸቱ እና ፍርሃቱ ወጥቶ ንጹህ ሰው ሆነህ ትወለዳለህ። ሀብታሞች በ$25,000 የሚገዙት፣ ለድሆች ግን የተከለከለ ይሄው የነጻነት ጉዞ ነው። አሁን